ሰላም ውድ የቻናላችን ተከታታዮች እንኳን ወደ ፍኖት ዩቲዩብ ቻናል በደህና መጣችሁ እያልን እንደሚታወቀው ፍኖት ዩቲዩብ ቻናል አማርኛ፣ ኦሮሞኛ፣ ትግርኛ እንዲሁም ሌሎች የሀገርኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሶሻል ሚዲያዎች ከዚህ በታች ባለው ስልክ ቁጥር እኛን መከታተል ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እሺ የዛሬው ትምህርታችን ደግሞ ከባለፈው ክፍል 2 ነው። ባለፈው ክፍል 1 ላይ አይተናል። የዛሬው ደግሞ ከረ እንጀምራለን ማለት ነው። ስለዚህ የአማርኛ አጻጻፍ ወደ እንግሊዘኛ አጻጻፍ እንዴት እንጽፋለን ነው የምናየው። ባለፈው እንዳየነው እዚህ ጋር የምታዩት የመጀመሪያው ረ የሚባል ፊደል አለ። ይሄ ፊደል ማለት ነው። ስለዚህ ወደ እንግሊዘኛ ሲጻፍ እንዴት ይጻፋል ወይስ እንዴት እንጽፈዋለን? አሁን ወደ እንግሊዘኛ ረን እንዴት እንጽፈዋለን ነው ጥያቄው። ስለዚህ እንዴት እንጽፈዋለን ካላችሁ እዚህ ጋር እንደምታዩት እቺ አለቻ፣ እቺ አር፣ ከዛ ኢ። ስለዚህ በጋራ ሲሆኑ አር እና ኢ ሲሆኑ ይሄ እንደ ረ ይነበባል ማለት ነው። አሁን በእንግሊዘኛ አር ኢ ተብሎ ከመጣ ረ ብላችሁ ትጀምሩታላችሁ ማለት ነው ቃላቱን። ሩ ደግሞ እንዴት ይጻፋል ካላችሁ ይሄ የሁለተኛው ፊደል ይሄ አር ዩ አይታችሁ ከሆነ ከዚህ በፊትም እንደነገርኳችሁ ቪዲዮም ባለፈው ቪዲዮ አይታችሁ ከሆነ የሁለተኛው ፊደል ዩ የሚባል ፊደል ይጨመርበታል ብያችኋለሁ። የመጀመሪያው ፊደል ደግሞ ኢ የምትባል ይቺ እንደምታዩት ይቺ፣ ሁለተኛ ፊደል ላይ ደግሞ ይቺ ዩ ይቺ እነዚህ ይጨመሩበታል። ስለዚህ ሩ ሲጻፍ አር ዩ ማለት ነው። ሪ ሲጻፍ አር ኢ፣ አር አይ ይቺ ፊደል አይ ናት እቺ እንደምታዩት። ስለዚህ አር አይ ከተጻፈ ሪ ነው ማለት ነው። ራ ሲጻፍ ደግሞ የአራተኛው ፊደል ይሄ ኤች አር ኤ ተብላ ትጻፋለች ማለት ነው። የአምስተኛው ፊደል ሬ ሲጻፍ ከመጀመሪያው ፊደል ጋር ተመሳሳይ ናቸው አብዛኛው ሲጻፉ። ስለዚህ አር ኢ ተብሎ ይጻፋል። ሬ እንደዚህ ነው ሲጻፍ። ሬ እቺ ፊደል በአማርኛ፣ በእንግሊዘኛዋ ደግሞ ሬ እንዴት እንጽፋታለን ካላችሁ አር ኢ ማለት ነው። ር ደግሞ ስትጻፍ ር ስድስተኛዋ ፊደል ሲንግሏ እቺ አር ብቻ ተብላ ትጻፋለች። ስለዚህ አር ተብሎ የሚጻፍ ከሆነ እንደዚህ ነው ማለት ነው። ር ናት ማለት ነው። ሮ ሲጻፍ ደግሞ አር ኦ፣ ከዚህ በፊትም እንደነገርኳችሁ ይሄ ኦ የሚባል ፊደል ከተጨመረ የሰባተኛው ፊደል ነው ማለት ነው። ስለዚህ ሮ ሲጻፍ ለምሳሌ አር ኦ ነው። ቦናውን ጻፉ ብትባሉ ቢኦ ነው እዚህ ጋር እንደምታዩት። እሺ ወደ ሁለተኛው ፊደል ስንሄድ ሸ ሲጻፍ ሸ በአጠቃላይ ሶስት የእንግሊዘኛ ፊደሎች ሲጣመሩ ነው ሸን የሚሰጡ ወደ አማርኛ። ይሄ ማለት እቺ ኤስ እና ኤች፣ እቺ ኤች ናት። ከዛ ኢ የምትባል ፊደል ከተጨመረችባት ኤስ ኤች ኢ ተብሎ ከመጣላችሁ ሸ ነው። ሸ ፊደል እንደዚህ ይጻፋል። አሁን ሹ እንዴት ይጻፋል ካላችሁ ኤስ ኤች አለች። ኤስ ኤች ለሁሉም ኮመን የጋራ ናቸው። ዩን እዚህ ጋር ስንጨምራት ሹ ማለት ነው። ሺ ስትጻፍ ኤስ ኤች አይ ማለት ነው። አይ እዚህ ጋር ሶስተኛ ፊደሏ አይ እዚህ ጋር። ስለዚህ ሶስተኛ ፊደል ላይ አሁን እንዳያችሁት መጨረሻ ላይ አይ ካለችበት ያ ፊደል የሶስተኛ ፊደል ነው ማለት ነው። ስለዚህ ከዛ የማን ቤት ነው ብላችሁ ማለት ነው። ከዛ በኋላ ኤስ ኤች አይ ከተባለ ሺ ነው። ሻ ደግሞ ኤስ ኤች ኤ ነው ማለት ነው። ኤስ ኤች ኤ ይሄ ሻ ነው። የአራተኛው ኤ እንደምታዩት እዚህ ጋር ኤስ ኤች ኤ
የአራተኛው ፊደል ነው ማለት ነው። ስለዚህ ሻ። አሁን ለምሳሌ ሸራ ተብሎ ጻፉ ልትባሉ ትችላላችሁ። አሁን ለምሳሌ እዚሁ ከነዚህ ካየናቸው ውስጥ ሸራ ብላችሁ ጻፉ ልትባሉ በአማርኛ ይችን ታደርጋላችሁ። ከዛ ይችን በእንግሊዘኛ ስትባሉ ደግሞ በእንግሊዘኛ አሁን ሸራ ወይም ተብሎ ሊጻፍ ይችላል። እንደዚህ ይሄ SHE ከዛ እዚህ ጋር RA ከሆነ ይሄ ፊደል ሸራ ሲጻፍ እንደዚህ ነው ማለት ነው። SHE ከሆነ እንደመጀመሪያው እንደዚህ ፊደል ሼ ነው። የስድስተኛው ፊደል ደግሞ SH ብቻ SH ምንም የሌለበት ሲንግሉ ብቻውን የቆመው ከሆነ SHE SH ከሆነ ሺ ነው። ሾ ደግሞ እንደምታዩት SHO ኦ ፊደል ካለበት ብያችኋለሁ። የሰባተኛው ፊደል ነው ማለት ነው። ስለዚህ SHO ሾ ተብሎ ይጻፋል ማለት ነው። ወደ ሶስተኛው ፊደል ስንሄድ ደግሞ ቀ ተብሎ የሚባል በአማርኛ ፊደል ቀ ተብሎ የሚባል ፊደል አለ። ወደ እንግሊዘኛ እንዴት እንጽፏል ብለን ካላችሁ QE ነው። ቀ ካያችሁት QE ነው። ኢ ፊደል ያለበት እስካሁን ድረስ የመጀመሪያ ፊደል ነው ብያችኋለሁ። ኢ ወይም የአምስተኛ ፊደልም ሊሆን ይችላል። እሺ ቁ ሲጻፍ ደግሞ QU ነው ማለት ነው። ቂ ሲጻፍ QI፣ ቃ ሲጻፍ QA፣ ቄ ሲጻፍ QE፣ ቅ ስትጻፍ Q ቆ ሲጻፍ QO ማለት ነው። አሁን ለምሳሌ እስኪ ከዚሁ ራሱ ቃላት መመስረት እንችላለን። ከዚሁ ካየነው ለምሳሌ ቆርቆሮ ብላችሁ ጻፉ ልትባሉ ትችላላችሁ። ቆርቆሮ አሁን በአማርኛ ይቅርታ አሁን በአማርኛ ቆርቆሮ ተብላችሁ ጻፉ ከተባላችሁ ቆ ያለ ር ቆርቆ ቆ አሁንም ራሷ ከዛ ሮ እንደዚህ ነው። ስለዚህ በእንግሊዘኛ ስትጽፉት ደግሞ ይሄን ታረጉታላችሁ። ቆርቆ ከዛ ይችን ቆርቆ አሁንም ራሱ ይሄን ሮ እንደዚህ ማለት ነው። ይቺ ከዛ ይቺ ማለት ነው። ስለዚህ ቆርቆሮ ሲጻፍ እንደዚህ ነው ማለት ነው። በእንዴት ይጻፋል ካላችሁ ደግሞ ይሄ በአማርኛ ነው። በደግሞ ቢ እና ኢ በጋራ ሲሆኑ በሚል ድምጽ ይሰጠናል ወይም ሆሄ ይሰጠናል። ቢኢ ከሆነ ነው ማለት ነው። በእንግሊዘኛ ቡ ደግሞ ቢዩ፣ ቢና ዩ ቡ ናቸው። ቢአይ፣ ባ ሲጻፍ ቢኤ፣ ቤ ሲጻፍ ቢኢ፣ ብ ሲጻፍ ይቺ ብ ናት። ብ ስትጻፍ ይቺ ብቻዋን ብቻዋን ስትጻፍ የስድስተኛ ፊደል ናቸው ማለት ነው። ብ ብቻ። ቦ ሲጻፍ ደግሞ ቢኦ። ስለዚህ አሁን ቦን ስንጽፍ ቢኦ ነው ማለት ነው። መማር ለምትፈልጉ ደግሞ በውስጥ መስመር መማር ለምትፈልጉ በኢሞ፣ በቴሌግራም፣ በዋትስአፕ እዚህ ጋር ባለው ስልክ ማናገር ትችላላችሁ።
ይሄ እዚህ ጋር ባለው ስልክ ማናገር ትችላላችሁ ማለት ነው። እሺ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ውድ የቻናላችን ተከታታዮች እንኳን ወደ ፍኖት ዩቲዩብ ቻናል በደህና መጣችሁ እያልን እንደሚታወቀው ፍኖት ዩቲዩብ ቻናል አማርኛ፣ ኦሮሞኛ፣ ትግርኛ እንዲሁም ሌሎች የሀገርኛ ቋንቋዎች እንደሚያስተምር ይታወቃል። በተጨማሪም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሶሻል ሚዲያዎች ከዚህ በታች ባለው ስልክ ቁጥር እኛን መከታተል ይችላሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።